ከዕለታት አንድ ቀን አንዲት ወፍ አንድ ባህር አጠገብ ጎጆዋን መስራት ትፈልጋለች። ጥሩ ቦታ ስትፈልግ ቆይታ በገደል አፋፍ ላይ አንድ ጥላ ያለው ጎድጎድ ያለ ቦታ ታገኛለች። እዚህ ቦታ ጎጆዬን ብሰራ በደንብ የተከለለና ከአደጋ የተሰወረ ይሆናል ብላም ወሰነች። ሳርም ቄጤማም አምጥታ ጎጆዋን አሳምራ ሰራች፣ አበጀች፣ ገነባች። እሷ ጎጆዋን ስታሳምር ባህሩ በጸጥታም ቀስ በቀስ ዳርቻውን አልፎ ወደ ገደሉ አፋፍ እየመጣ ነበር። ወደ ገደሉ ደርሶ ከጠርዙ ጋር እየተላተመ መመለስም ጀምሯል። ውሎ አድሮም ወፏ ጎጆዋ ጋር ደረሰና ጥርግርግ አድርጎ ወሰደባት። ወፊቱ እየጮኸች ክንፏን እያራገበችና በንዴት እያጨበጨበች ወደ ሰማይ በረረች። ከላይ ሆናም ጎጆዋ ባህር ውስጥ ገብቶ ሲፈራርስ ተመለከተች። እንዴት እንዲህ ትደፍረኛለህ? እንዴት ዋናውን መቀመጫ ቤቴን ታፈርሳለህ? ስገነባው አላየህምን? ምን ያህል ጊዜና ጉልበት እንደወሰደብኝ ሳታውቅ ቀርተህ ነው? እያለች ጮኸች። ሆኖም ባህሩ ምንም መልስ አልሰጣትም። እንደተለመደው ገደሉ አፋፍ ድረስ እየመጣ ተመልሶ ወደ ቦታው ይመለሳል። ወፊቱም ቆይ ሳልሰራልህ ብቀር ብላ ከበረረችበት ወደ መሬት ወርዳ በኩምቢዋ ጥቂት ውሃ ጨልፋ ወስዳ ሜዳው ሳር ላይ ትተፋለች። እንደገናም ትመጣና ሌላ ውሃ ጨልፋ ትወስዳለች፣ ሳሩ ላይም ትደፋለች። በዚህ ሁኔታ ቀኑን ሙሉ እየተመላለስኩ ውሃውን በወስድበት ባዶ አደርገዋለሁ ብላ አስባ ነው ለካ። ሆኖም ከጥቂት ጊዜ በኋላ ደከማት። ውሃውን መጨለፏን ግን አላቋረጠችም። ምክንያቱም መበቀለዋለሁ ብላ ቆርጣ ተነስታለችና። ያላገናዘበችው ነገር ቢኖር ምን ያህል ውሃ እየቀዳች ብትወስድ ባህሩ ልታጎድለው አለመቻሏን ነው። ውሃው እንደ ቀድሞው እየመጣ ማዕበሉም ከዳርቻው ጋር በኃይል እየተላተመ ይመለሳል። ወፏ ወደ ሞት እስከምትቃረብ ድረስ ለፍታ ለፍታ ደከማትና አንድ ቋጠኝ ላይ ተቀምጣ አረፍ እንዳለች አንድ ሌላ ትልቅ ወፍ ወደ እሷ ይመጣል። መጤው ወፍም ፊት ሆይ እስካሁን ስትሰሪ የነበረውን ነገር ሁሉ ራቅ ብዬ ስመለከት ነበር። ምን ለማድረግ እየሞከርሽ እንደሆነም ገብቶኛል። ግን አንድ ምክር እንድሰጥሽ ትፈቅጅልኛለሽ? አላት። የደከማት ወፍ መልስ ለመስጠት እንኳን አቅም አልነበራትም። ስለዚህም እንግዳው ወፍ ቀጠለ። በቀል የደካማነት በትር ነው። አቅምሽን ሁሉ በበቀል ላይ መጨረስ አያዋጣሽም። ራስሽን ተመልከች። ከጊዜ ጊዜ እየደቀቅሽ እየተመናመንሽ እየሄድሽ ነው። ምን ተጠቀምሽ? ባህሩ እንደሆነ ምንጊዜም ባህር ነው። ምንጊዜም ውሃ አለው። ምንጊዜም እንደሞላ ነው። ምንጊዜም ጠንካራ ነው። ስለሆነም ልበቀለው ብለሽ የፈለግሽውን ያህል ብትፍጨርጨሪ ከንቱ ድካም ነው። ይልቅ አቅምና ጉልበትሽን በሚጠቅም ነገር ላይ አውዪው። አስቢበት ብሏት በረረ። ወፊቱ ቋጥኙ ላይ ተቀምጣ ድካሟን እያስታመመች ብዙ ካሰበች በኋላ ቀጥሎ የምትሰራውን ወሰነች። ከዚያ ተነስታ ከባህሩ ዳርቻ ራቅ ብሎ ለጎጆ መስሪያ መችነት ቦታ መረጠች። ሳርና ቅጠል እየሰበሰበች እንደገና አዋቅራ አዲስ ጎጆም ሰራች። ቀጥላም እንግዳው ወፍ የነገረኝ እውነት ነው። አቅምና ጉልበቴን ጠቃሚ ነገር ላይ ባውለው ይሻላል። በቀል የደካማነት በትር ነው። ትላንት የሰራሁትን ስህተት እንዳይ ያደርገኛል አለች። በቀል በማንኛውም መልኩ ቢሆን የጥፋት ዝርያ ነው። ከማይቋቋሙት ባላጋራ ጋር መቀያየም አልፎ ለበቀል መነሳት ትርፉ ጸጸት ነው። ጨልፈው የማይጨርሱትን ባህር ቀድቼ ባዶ አድርገዋለሁ ብሎ ማሰብም ከንቱ ቅዠት ነው። በቀል ለትውልድ ቂም ማኖር እንጂ የሀገርን አብራክ አያለመልምም። የሕዝቧን ተቀራርቦ ተስማምቶና ተቻችሎ የመኖር ተስፋ አይጠቁምም። ይልቁንም አድሮ ይቆጠቁጣል። የእንግሊዙ ገጣሚና ደራሲ ጆን ሚልተን ይህንኑ በግጥም ሲገልጽ ምን መጀመሪያ ቢጣፍጥ በቀልም እንደማር ቢጥምም ብዙ ሳይቆይ መምረሯ አይቀር ዞሮ በራስ ሲጠመጠም እንዳለው ሁሉ ዛሬ በሌላው የምንወስደው እርምጃ ነገ በእኛው ላይ የሚያነጣጥር በቀል መላሽ ትውልድ እንደ መፈልፈል ነው። የሀገራችን እውቅ ገጣሚ መንግስቱ ለማ ማን ያውቃል እንዳለው ለድንጋይ ለቋንቋ ዛፍ ለሚቆርጥ ዛፍ እንዳለው ጠበቃ ያሉትም የዚሁ የበቀል መንፈስ ሌላው ገጽታ ምን እንደሆነ ሲጠቁሙ ነው። በፖለቲካ ፓርቲ፣ በድርጅት፣ በማህበር፣ በመስሪያ ቤት፣ በግለሰቡ ዘተ ላይ ወይንም መካከል የሚደረግ የበቀል እንቅስቃሴ በቀልን የመረጠ የራሱን ቁስል እንዳስመረቀዘ ይኖራል እንዳለው ፍራንሲስ ቤከን ነገ የሚያቆጠቁጥና የሚቆጠቁጥ የትውልድ ህመም ታሪካዊ ተውሳክ መትከል ነው። መቼም ይፈጸም መቼ ማንም ይፈጽመው ማን ህዝብ ባህር ነው። የበቀል እርምጃ ሲወስድ ዞሮ ዞሮ ህዝቡ የሀገሩ ባለቤት ነውና በትዝብት አይን አስተውሎ በታሪክ ማህደር ጽፎ አጥፊውን መጠየቁ አይቀሬ ነው።
የፍትሐዊነትም ነውና በሕግ መሟገቱ ሳይታለም የተፈታ ነው። ነጻነት የተነካ ሲል ሰብአዊ መብቴ የተደፈረ ሲል ለዲሞክራሲያዊ መብቱ መቆሙ አይቀርም። ከቶውንም በየጊዜው የሚነገሩም ሆነ የሚተገበሩ የሕግ የበላይነት አከባበር፣ አፈርሳታ፣ አውጫጭኝ፣ አዲስ አወቃቀር፣ ተሃድሶ፣ አዲስ አደረጃጀት፣ ምልመላ፣ አሮጌ ጠላ በአዲስ ጋን፣ አሮጌ ሰው በአዲስ ጠበል ወዘተ እያልን ላይ ታች የምንልባቸው ጉዳዮች ልባችን ውስጥ የበቀል ቋጠሮ ቋጥረን ቆይ ሳልሰራልህ ብቀር ረዥም ረፍት ሳላስወስድህ ብቀር እያልን ከሆነ ተጫውቶ ቁር ሲሉ ፉርሽ ትሉኝ ብሎ ከመጀመሪያው የገበጣ ቤት እንደመጀመር ይሆናል። የፈሰሰ ንዋይ፣ የባከነ የሰው አእምሮ፣ የባከነ ጊዜ ሀገር ሀብት መሆኑ መዘንጋት በታሪክ ተጠያቂ ያደርጋል። ያ ሳይንስ ጥፋተኛ ለመፈለግ በወገናዊ መንገድ መሄድና እሱንም በበቀል ቀመር ለማከናወን መጣር ለአገርና ለሕዝብ ጥፋት መደገስ ይሆናል። ከቶውንም ፓርቲና ፓርቲ፣ የፖለቲካ ድርጅትና የፖለቲካ ድርጅት፣ አለቃና ምንዝር ለመበቃቀል እቅድ ይዘው ስለ መድበለ ፓርቲ ድህነትን ስለመቀነስ ቢያወሩ የትም ፈቀቅ ማለት አይቻልም። ወደ መተሳሰብ፣ ወደ መወያየት፣ ችግርን ከሀገር አንጻር ወደ መፍታት ሳይጓዙ ክፉውን ወደ ማየት መጓዝ፣ ወደ ትንኮሳና አምባጓሮ ማምራት ለእድገት አያበቃም። ይልቁንም ለመራመድ ያቃተው እግር ለመርገጥ ሲሉት ይነሳል እንደሚባለው ይሆናል ይላል የአዲስ አድማሱ አድሚኒስትራተር። ወዳጆቼ እንደዚህ አይነትን በጎ ሀሳብ ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።